ሰላም እንደምን አላችሁ የቻናሌ ተከታታዮች፣ ዛሬም እንደተለመደው በድንቅ ስፖርታዊ መረጃዎች ተመልሰናል። ከመረጃዎቹ ጋር አብራችሁን ቆዩ። አንደርሰን ወደ ማንቸስተር የሚያደርገው ዝውውር ለመጠናቀቅ ከጫፍ ላይ እንዳለ ፋብሪዚዮ ሮማኖ ዘግቧል። ኢሩቢጎ በማለትም በሙሉ ስምምነት ላይ መድረሳቸውና የሕክምና ምርመራና ፍርሚያ ብቻ እንደሚቀር ፋብሪዚዮ ሮማኖ አረጋግጧል። በሁለተኛ ዜና ላይ የምንመለከተው ደግሞ ሁሊያን አልቫሬዝ ነው። ሁሊያን አልቫሬዝ በግልጽ ባርሰሎናን እንደሚፈልግ አስታውቋል። ነገር ግን ባርሰሎና በፋይናንሻል ፌር ፕሌይ ባለበት ሕግ ምክንያት ለጁሊያን አልቫሬዝ የሚያወጣው ገንዘብ እንደሌለውና አርሰናል በዚህ ዝውውር ውስጥ መግባቱና አርሰናል 120 ሚሊዮን ፓውንድ ይዞ ለመደራደር መቅረቡ አስታውቋል። በመጀመሪያ ባርሰሎና 100 አቅርቦ እምቢ እንዳለ ይታወቃል። በሶስተኛ ደረጃ ላይ የምንመለከተው ደግሞ ስለ ኢብራሂማ ኮናቴ ጉዳይ ነው። ኢብራሂማ ኮናቴ ሊቨርፑል እያለ አንድ ቀመር ቀሙላል የተባለበት ይገኛል በአሁኑ ሰዓት። እሱም ኮንትራቱን አልፈርም በማለት ሪያል ማድሪድን ለመጠበቅ ነው። ይህም ቀድሞ ከሪያል ማድሪድ ጋር እንደተነጋገሩ እና እነሱን እየጠበቀ እንደነበርና አሁን ደግሞ በ4 ዓመት ኮንትራት በነጻ ዝውውር እንዳፈሱት እየተነገረ ይገኛል። በቅርቡም ከስምምነት ላይ እንደሚደርሱ ታውቋል። ያው ይሄ የተረጋገጠ ነገር ነው። መጀመሪያም እነሱን እየጠበቀ ነው እና ወደ እነሱ ሄዷል። አሁን ደግሞ ስለ ኢሊየት ክሩፔ ጉዳይ እንመለከታለን። ክሩፔ አሁን ፒኤስጂ ነው እፈልጋለሁ ብሏል። ፒኤስጂ ደግሞ በሱ ላይ ምንም አይነት ፍላጎት የለውም። አርሰናል የልጁ ፈላጊ ቢሆንም ባርነማውዝ የለጠፈበት ከ80 እስከ 100 ሚሊዮን ፓውንድ ግን አርሰናል ፊቱ ወደ ሌላ ተጫዋቾች እንዲያዞር አድርጓል። ወደ ቀጣይ መረጃ ከመሸጋገሬ በፊት ለዚህ ቤት አዲስ ከሆናችሁ ፎሎ፣ ሰብስክራይብ ማድረጋችሁ እንዳይረሳ፣ ላይክ ማድረግም ግዴታ ነው። ኮመንት ጻፉልኝ ምን ይስተካከል የምትሉትን ነገር። ፈጣን መረጃ እንዳደረሳችሁ በቶሎ ሰብስክራይብ ማድረጋችሁን አትርሱ። የደውል ምልክቷን ተጫኑ። ስለ ሮጀርስ ጉዳይ እንመልከት። አሁን ደግሞ ሮጀርስ ወደ አርሰናል የሚያደርገው ዝውውር አይቀሬ መሆኑ እየተነገረ ይገኛል። ሮጀርስ አርሰናልን መቀላቀል እንደሚፈልግ በግልጽ ተናግሯል። አርሰናልም በሱ ላይ እየሰራ ይገኛል። ይህ የ23 ዓመቱ እንግሊዛዊ ድንቅ ተጫዋች መዳረሻው ኤምሬትስ መሆኑ እየተረጋገጠ ይገኛል። ንግግሮችም የተካሄዱ ይገኛሉ። በዚህ በአንድ ሳምንት ውስጥ ይህ ዝውውር እንደሚያልቅ ብዙ ዘጋቢዎች እየተነበዩ ይገኛሉ እና ሮጀርስ ወደ አርሰናል የሚያደርገው ዝውውር መጠናቀቁ አይቀሬ መሆኑ እየተነገረ ይገኛል። እና ደግሞ አንቶኒ አሪዮላ ሊቨርፑል ደርሰዋል። ሙሉ ከሙሉ ከስምምነት ላይ መድረሳቸው ትላንትና ተረጋግጧል። እነሱ አሁን ይሰሩታል ተብሎ የሚጠበቀው ቲማቸውን የሚጠበቀው አዲስ ፈራሚዎች ይኖራሉ ተብሎ ይጠበቃል። በተለይ በመስመር ተከላካይ ቦታ ላይ በቀኝ በኩል እነሱ የሚፈልጓቸውን ተጫዋቾች ያመጣሉ ተብሎ ይጠበቃል። ወደ 200 ሚሊዮን ፓውንድ ይመደብላቸዋል ተብሎ ይጠበቃል። የዛሬ ዝውውር መረጃዎቻችን ይህን ይመስላሉ። ትኩስ መረጃ እንደወጡ እንዲደርሳችሁ ቤቱን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮመንት ጻፉልን። እናመሰግናለን።